ሰላም ቅዱሳኖች እንዴት ናችሁ? የእግዚአብሔር ጸጋና ሰላም በክርስቶስ ኢየሱስ ስም ይብዛላችሁ። ይህን መልእክት የሚሰሙት ወንድሞቼ እህቶቼ በጌታ ፍቅር አንድ ነገር ላይ ያሳስባችሁ እፈልጋለሁ። እንግዲህ ይህን ዩቲዩብ ሁላችሁም ሰብስክራይብ እንድታደርጉልኝ በጌታ ፍቅር አገልግሎት እንድታገለግሉ በጣም ነው በጌታ ፍቅር የምጠይቃችሁ። ሰብስክራይብ አድርጉልኝ። ዛሬ አጭር መልእክት ወደ እናንተ ላስተላልፍ መጥቻለሁና ይህም መልእክት ምንድነው ካላችሁ የህይወት ውሃ ወንዝ ከሆዳችን ይፈልቃል የሚል ቃል ነው። ዮሐንስ ወንጌል ምዕራፍ 4:13 ላይ ኢየሱስ መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ሁሉ ግን ለዘላለም አይጠማም፣ እኔ የምሰጠው ውሃ ግን በእርሱ ውስጥ ይላል ለዘላለም የህይወት ውሃ ወንዝ ምንጭ ይሆናል እንጂ አላት። ዛሬ በኢየሱስ ክርስቶስም የህይወት ውሃ ምንጭ ከሆዳችን የህይወት ውሃ ምንጭ ከእኛ ይፈልቃል። የህይወት ውሃ ምንጭ ማን? ኢየሱስ ነው። የህይወት ውሃ ምንጭ የሆነ ኢየሱስ ክርስቶስ በእኛ ውስጥ አለ። ስለዚህ ይህ የህይወት ውሃ ወንዝ የሆነው ክርስቶስ ኢየሱስ ከውስጣችን ላይ እንዲፈልቅ ያስፈልጋል። ወንዙ እኛ ውስጥ አለ። ኢየሱስ ምን ያላቸው? ምን አላት? በእኔ የሚያምን ወይም ደግሞ ይህን ወንዝ የሚቀበል የሚጠጣ አለ ከሆዱ ውስጥ የህይወት ውሃ ወንዝ ወይም ደግሞ ምንጭ ያላት እና ስለዚህ ምን አለ? እኔ ይህን ውሃ ወንዝ ልስጥሽ ነው ያላት። እነሱ ምን አለችው? እባክህ ስጠኝ ይህን ወንዝ ይህን ውሃ ስጠኝና ድጋሚ ምን እንዳልጠማ ድጋሚ ምን መጥቼ እንዳልቀዳ እባክህ ይህን ውሃ ስጠኝ ነው ያለችው። ኢየሱስ ግን ያላት አለው የህይወት ውሃ ወንዝን ኢየሱስን ያወራ ስለ ራሱን ያወራለው ይህን ወንዝ ልስጥሽ ነው ያላት። እና እሷም የሚገርማችሁ ይህን ወንዝ ከተገናኘች ዛሬ በኢየሱስም ከዚህ ወንዝ ጋር መገናኘት ይሁንልን። ይህን ወንዝ ተጠማ ሰው አለ ዛሬ ይሄ ወንዝ ከሁላችሁ መፍለቅ ይጀምራል። የሚገርማችሁ እዚሁ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 አካባቢ እንደዚህ የሚል ቃል ታገኛለህ። 37-38 ላይ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮህ ይላል። አረ ዛሬ በኢየሱስ ክርስቶስ የህይወት ውሃ ወንዝ ከሆዳችን ይፈልቃል። የህይወት ውሃ ወንዝ አያችሁ፣ ኢየሱስ ክርስቶስ ሲናገር የነበረው የህይወት ውሃ ወንዝ ከምን ከሆዳችሁ ይፈልቃል አለ። ይህንም የተናገረው ስለ መንፈስ ቅዱስ መንፈስ ቅዱስ ሊቀበሉ ስላሉት ነው ያለ። መንፈስ ቅዱስ ሊቀበሉት በእርሱ ለሚያምኑት ይህ መንፈስ ቅዱስ ሊቀበሉ ስላሉት ስለዚህ ተናገረ ይላል። አያችሁ ኢየሱስ ሲናገር እንደዚህ አለው፣ ይህ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምንን ኃይልን ትቀበላላችሁ አላችሁ ለሐዋርያቶች። ስለዚህ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አላቸው። ስለዚህ ምዕራፍ 1 ላይ መጽሐፍ ቅዱስ እንደምናገረው መጀመሪያ ቃልን ተናገራችሁ ምን ጠብቁን ያላችሁ ሲጠብቁት ይላል። ምዕራፍ 2 ላይ ኃይል በላያችሁ ላይ መጣ ቤቱን ሞላው ይላል። ከዛስ ኃይል ተካፈሉ ኃይልን ተቀበሉ ይላል። ከዛስ እስከ ዓለም ዳርቻ ድረስ እንዳላቸው ኢየሱስ ክርስቶስን ሰበኩት ይላል። ሰዎች ታውቃላችሁ የእግዚአብሔር መንፈስ ኃይል በእኛ ላይ ሲወርድብን ኃይልን ስንቀበል የህይወት ውሃ ወንዝ የሆነው ከእኛ መገለጥ ይጀምራል፣ መፍለቅ ይጀምራል። አያችሁ ወንዙ ከውስጣችን ላይ አለ። ዛሬ በኢየሱስም የእግዚአብሔር ኃይል ይቆጣጠረን፣ የእግዚአብሔር ኃይል ያገኘን፣ የመንፈስ ቅዱስ ኃይል ያገኘን። ይሄ ኃይል እንዲያገኘን እኛ ምን ማድረግ አለብን? ልንጸልይ ይገባል። መገርማችሁ አንድ ቃል አለ በጣም የምወደው ቃል አለና ሕዝቅኤል ምዕራፍ 47 ላይ እንደዚህ የሚል ቃል አለ። ከቤተ መቅደሱ ይላል ከቤተ መቅደሱ ምን ወንዝ ከቤተ መቅደሱ ውሃ ይፈልቅ ነበረ ይወጣ ነበረ። ይህም ውሃ ዛሬ ቅዱሳን አማኝን የሚያመለክተው ይሄ ወንዝ ዛሬ አማኝን የሚያመለክተው ከአማኝ የሚወጣ ወንዝ በዛን ዘመን ከቤተ መቅደሱ ነው የወጣ። ዛሬ ግን ከመቅደሱ ግን እኛ ነን። ስለዚህ ዛሬ ወንዙ ከኛ ነው የሚወጣ። እሱ ማን ነው? ክርስቶስ ነው። የእግዚአብሔር ህይወት ነው። የእግዚአብሔር ህይወት እኛ ውስጥ ነው ያለ። ይህ የእግዚአብሔር ህይወት ከኛ ውስጥ ነው የሚፈለቀው። ስለዚህ የእግዚአብሔር ህይወት በእኛ ውስጥ ስለሚኖር ይህ ወንዝ ምን ማድረግ አለበት? መፍለቅ አለበት፣ መገለጥ አለበት። ከመቅደሱ ውስጥ እኛ ዛሬ የእግዚአብሔር ቤተ መቅደስ ህያው እግዚአብሔር ቤተ መቅደስ የመንፈስ ቅዱስ ማደሪያዎች ነን።